ሰላም ሰላም ውድ የሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም እሺ። ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮችን ደግሞ እንደተለመደው ሁልጊዜ የምንጠቀማቸውን የእንግሊዝኛ ነገሮች እንዴት በቀላል መንገድ መግለጽ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳሰለችሁ እስከ መጨረሻው ማየት ይኖርባችኋል ማለት ነው። እንዲሁም ኦንላይን ላይ መማር የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረን ስለምንገኝ በፈለጋ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናንብበው፣ ከዛ እንዴት እንደምታነቡትም ከታች ከስር ጽፌላችኋለሁ ማለት ነው። ማንበብ ለምትቸገሩ ልጆች ፕሮናንሴሽን አማርኛ እንዴት እንደሚጻፍ እንደሚነበብ ጽፌላችኋለሁ ማለት ነው። ስለዚህ አይን እንደ አይ ማንበብ ነው። አይን እንደ አይ ኬና ኤን በአንድ ላይ ሲመጥባችሁ ኬን አታነቧትም። እሺ ኬና ኤን በአንድ ላይ ሲመጥባችሁ ኬን ታልፋላችሁ ማለት ነው። ሁሌም ኤን ኦን ና ብላችሁ ማንበብ ነው። ዳብሊውን ው ብላችሁ ማንበብ። አይናው ኤች አይን በአንድ ላይ ሂ ብላችሁ ማንበብ። ኤምን ም ብላችሁ ማንበብ። ሂም ሂም አይ ናው ሂም አይናው ሂም ምን ማለት ነው? አውቀዋለሁ። እዚህ ጋር ተሳስቻለሁ። እሺ ትርጉሙን አውቀዋለሁ ስትሉ ምን ትላላችሁ ማለት ነው? አይናው ሂም። አሁን እዚህ ጋር አይናው ስትሉ ምን ማለታችሁ ነው? ናው ማለት ማወቅ ነው። ስለዚህ አይናው ስትሉ አውቃለሁ። ሂም ማለት ደግሞ ምን ማለት ነው? እሱን ማለት ነው። እሱ። ስለዚህ አይናው ሂም ስትሉ ምን ማለታችሁ ነው? አውቀዋለሁ አውቀዋለሁ እሱን አውቀዋለሁ ስትሉ አይናው ሂም። ለምሳሌ እሷን አውቃታለሁ ብትሉ ደግሞ እሷ ማለት ኸር ስለሆነ አይናው ኸር ስትሉ እሷን አውቃታለሁ እያላችሁ ነው ማለት ነው። ስለዚህ አይናው ሂም ስትሉ እሱን አውቀዋለሁ እያላችሁ ነው ማለት ነው። ሂም ማለት እሱን ነው። አይናው ማለት ደግሞ አውቃለሁ ማለት ነው። ያ ወደዚህኛው ስንሄድስ አይን እንደ አይ ማንበብ ነው። ዳብሊው ኤን ወ ብለን ማንበብ፣ ኤስን ዝ ብለን ማንበብ፣ አይ ወዝ ኤቲን አት ብለን ማንበብ፣ ኤች ኦን ሆ ብለን ማንበብ፣ ኤምን ም ብለን ማንበብ። ሆም ሆም አይ ወዝ ኤት ሆም አይ ዋዝ አት ሆም ምን ማለት ነው? ቤት ነበርኩ ስትሉ ምን ትላላችሁ ማለት ነው? አይ ዋዝ አት ሆም ብላችሁ መግለጽ ትችላላችሁ። አይ ዋዝ ስትሉ እንደዚህ ነበርኩ ነው። አት ማለት ቤት ውስጥ መሆናችሁን እየገለጻችሁ ነው። ሆም ማለት ደግሞ ቤት። ስለዚህ አይ ዋዝ አት ሆም ካላችሁ ቤት ነበርኩ እያላችሁ ነው ማለት ነው። ይኸኛውስ ምን ይላል? አይን እንደ አይ ማንበብ ነው። አርኢን ሬ በማንበብ ኤምኤን መ ኤምን ም ቢኤን በ አርን ር ሪመምበር አይ ሪመምበር ምን ማለት ነው? አስታውሳለሁ ስትሉ ምትላለች ማለት ነው። አይ ሪመምበር ማለት አስታውሳለሁ ማለት ነው። ይኸኛውስ ምን ይላል? አሁንም ፒን እንደ ፕ ማንበብ። ፒን እንደ ፕ ኤልኢን ሊ ብለን ማንበብ። ኤስኢን ስ ብለን ማንበብ። ፕሊስ ኤስ አይን ሲ ብለን ማንበብ። ቲንት ሲት ፕሊስ ሲት ምን ማለት ነው? በባክህ ተቀመጥ ወይ በባክሽ ተቀመጭ ስትሉ ምትላላችሁ ማለት ነው። ፕሊስ ሲት ፕሊስ ማለት ምንድን ነው? እባክህ ወይም እባክሽ ነው። ሲት ማለት ደግሞ መቀመጥ። ስለዚህ ፕሊስ ሲት ካላችሁ እባክህ ተቀመጥ ወይም ተቀመጭ እያላችሁ ነው ማለት ነው። ከዛስ ዲአይን እንደምን ማንበብ ነው? ዲአይን እንደ ዲ ማንበብ። ዲን እንደ ድ ዲድ ዋይ ኦዩን ዩ ኢን እንደ ኤ ማንበብ። ኤን አናንብም፣ ምክንያቱም ሁለት አናባቢዎች በአንድ ላይ ከመጡባችሁ የመጀመሪያውን ብቻ ነው የምታነቡት ብያቸዋለሁ። ኤን እንደ ኢ ቴን እንደ ት ኤት ዲድ ዩ ኢት ዲድ ዩ ኢት ማለት ነው? በልተሃል ወይም በልተሻል ለማለት ፈልጉ ምትላላችሁ ማለት ነው። ዲድ ዩ ኢት ማለት ትችላላችሁ። ዲድ ዩ ስትሉ ገና ለወደፊት እንደዚህ ያለ ገታ። ዲድ ስትሉ ፓስት ነው ያለፈ ነው። እሺ ዲድ ማለት ያለፈ ነው። አሁን እዚህ ጋር ዱ ቢሆን ገና ነበር። ስለዚህ ዲድ ከሆነ ደግሞ ኦልሬዲ ድርጊቱ አልፏል። ስለዚህ ዩ ኢት ስትሉ ምን ማለታችሁ ነው? ዩ ማለት አንተ ወይም አንቺ፣ ኢት ማለት መብላት ነው። ስለዚህ ዲድ ዩ ኢት ካለ የሆነ ሰው በልተሃል ወይም በልተሻል እያለ ነው ማለት ነው። ዲድ ዩ ኢት ዲድ ማለት ላለፈ ድርጊት ስለምንጠቀመው ማለት ነው። ስለዚህ በልተሃል ወይም በልተሻል እያለ ነው ማለት ነው። ያ እዚህ ጋር ምን ይላል? ዲድ ዩ አይ እንደ ዲ ማንበብ ነው። ዲ እንደ ድ ዋይ ኦዩን ዩ ብለን ማንበብ። ዲድ ዩ ኤምኤን ሜ ብለን ማንበብ። ሜ አርን አር አይን እንደ ሬ ማንበብ። ዲን ዲ ብለን ማንበብ። ሜሪድ ዲድ ዩ ሜሪድ ምን ማለት ነው? እዚህ ጋር በስተት ነው። እሺ አግብተሃል
ወይም አግብተሻል ብላችሁ ስትጠይቁ ምን ትላላችሁ ማለት ነው? ዲድ ዩ ሜሪድ ማለት ትችላላችሁ ማለት ነው። ዲድ ዩ ሜሪድ አግብተሃል ወይም አግብተሻል ለማለት ነው የምትጠቀሙት ማለት ነው። ያ ወደዚህኛው ስንሄድስ ምን ይላል? ዋይ ኢን እንደማንበብ ነው። የስ ዋይ ኢን የ ብላችሁ መንበብ። ኤስንስ የስ የስ። አይን አይ ብለን ማንበብ። ኤን እንደ ኤ፣ ቲ ኢን ት ብለን ማንበብ። ኤት ኤት። የስ አይ ኤት የስ አይ ኤት ምን ማለት ነው? አዎ በልቻለሁ። አሁን ለምሳሌ እዚህ ጋር ምንድን ነው የሚለው? ዲድ ዩ ኢት የሚለው አለ። ለምሳሌ በልተሃል ስትባሉ ኦልሬዲ በልታችሁ ከሆነ የስ አይ ኤት ነው የምትሉት። አሁን ፓስት ነች። ኤት የምትለው ፓስት ነች። ምክንያቱም ኢት እዚህ ጋር አሁን ኢት የምትለው መብላት ነች አይደለ? እቺ ኢት መብላት ነች። ግን እዚህ ጋር ፓስት ስትሆን ኤት ትሆናለች። ከበላችሁ ማለት ነው። ከበላችሁ በልቻለሁ ስትሉ ኤት ነው እንጂ ችኛው አትጠቀሙ ማለት ነው። ስለዚህ ኤት ከሆነ ኦልሬዲ በልታችኋል ማለት ነው። ስለዚህ የስ አይ ኤት ካላችሁ አዎ በልቻለሁ፣ አዎ በልቻለሁ አላችሁ ማለት ነው። የስ ማለት አዎ ነው። ያ እኛውስ አይን እንደ አይን ቲኤች አይን ቲ ብለን ማንበብ። ቲኤች አይን ቲ ኤንን ኪንክ ቲንክ ቲንክ የ አይ ቲንክ አይ ቲንክ ምን ማለት ነው? አይን እንደ አይ ቲኤች አይን ቲ ኤንን ኪንክ ቲንክ ብላችሁ ማንበብ። አይ ቲንክ ምን ማለት ነው? አስባለሁ አስባለሁ ስትሉ አይ ቲንክ ቲንክ ማለት ነው ማሰብ ነው። ስለዚህ አይ ቲንክ ካላችሁ አስባለሁ እያላችሁ ነው ማለት ነው። ይህኛው ስም ይላል? አይን እንደ አይ ማንበብ ነው። ዳብሉ አይን ዊ ብለን ማንበብ። ሁለቱንም ኤል ል ብላችሁ ማንበብ። አይ ዊል ፒኤን ፔ ዋይን ፔይ ፔይ አይ ዊል ፔይ አይ ዊል ፔይ ምን ማለት ነው? እከፍላለሁ። እዚህ ጋር በስህተት ነው የጻፉት። እከፍላለሁ ስትሉ ምን ትላላችሁ ማለት ነው? አይ ዊል ፔይ ማለት ትችላላችሁ። አይ ዊል ስትሉ ገና ለወደፊት እንደዚህ ያደርጋለሁ ነው። ፔይ ማለት ደግሞ ማለት ነው መክፈል ነው። ስለዚህ አይ ዊል ፔይ ካላችሁ እከፍላለሁ እያላችሁ ነው ማለት ነው። ያ ይህስ ምን ይላል? አይን እንደ አይ ማንበብ። ዳብሉ አይን ዊ ብለን ማንበብ። ዊ ሁለቱንም ኤል ል ብለን ማንበብ። ዊል አይ ዊል ቲኤን ቴ ብላችሁ ማንበብ። ቲኤን ቴ ኬኤን ክ ቴክ አይ ዊል ቴክ አይ ዊል ቴክ ምን ማለት ነው? እወስዳለሁ ስትሉ አይ ዊል ቴክ ትላለች። አይ ዊል ስትሉ ለወደፊት ገና እንደዚህ ያደርጋለሁ። ቴክ ማለት ነው መውሰድ ማለት ነው መውሰድ። ስለዚህ አይ ዊል ቴክ ካላችሁ እወስደዋለሁ፣ ገና አልወሰዳችሁትም ግን እወስደዋለሁ ስትሉ አይ ዊል ቴክ ትላላችሁ ማለት ነው። እዚህ ጋር በተመሳይ አይን እንደ አይ ማንበብ ነው። ዳብሊው አይን ዊ ብለን ማንበብ። ሁለቱንም ኤል ል ብላችሁ ማንበብ። አይ ዊል ከዛ ዳብሊው እና አር አንድ ሲመጡባችሁ ደብሊው አትነበብም። ዳብሊውን አልደፋችሁ አር አይን ራይ ብለን ማንበብ። ቲኢንት ራይት አይ ዊል ራይት ምን ማለት ነው? እጽፋለሁ ስትሉም ትላላችሁ። አይ ዊል ራይት ምን ማለት ነው? መጻፍ ነው አይደል? አይ ዊል ስትሉ ገና ለወደፊት ስላላረጋችሁት ነገር መግለጽ ስትፈልጉ ዊልን ትጠቀማላችሁ። ስለዚህ አይ ዊል ስትሉ ገና አላረጋችሁትም፣ ገና ለወደፊት እንደምታደርጉት እየተናገራችሁ። ራይት ማለት መጻፍ ነው። ስለዚህ ገና እጽፋለሁ ነው፣ አልጻፋችሁም፣ ግን እጽፋለሁ ስትሉ አይ ዊል ራይት ማለት ትችላላችሁ ማለት ነው። የመጨረሻው ምን ይላል? አይ ዳብሊው አይን ዊ ሁለቱንም ኤል ል ብለን ማንበብ። ዊል ኤስኤን ሴ ብለን ማንበብ። ከዛ ሁለቱም ኤል አሁንም ል ብለን ማንበብ። ሴል አይ ዊል ሴል ስትሉ ማለታችሁ ነው። እሸጣለሁ ግን አልሸጣችሁትም፣ ግን እሸጣለሁ ስትሉ አይ ዊል ሴል። አይ ዊል ማለት ምንድን ነው? ገና ለወደፊት እንደዚህ ያደርጋለሁ። ሴል ማለት ደግሞ መሸጥ ማለት ነው። ስለዚህ አይ ዊል ሴል ካላችሁ እሸጣለሁ እያላችሁ ነው ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ የምንለቃቸው ቪዲዮዎች ሳሰለችሁ እናንተም ማየትና መከታተል ይኖርባችኋል ማለት ነው። እና እናንተም የቻናላችን አዲስ የሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛን ማበረታቱን ማለት ነው። እሺ የዛሬው ክላሳችን ይህን ይመስል ነበር። እንግዲህ ቀጣይ በሌላ ትምህርት እስከምንገናኝ ሰላማችሁ ብዝት ይበልኝ። ሰላም ሁኑልኝ።